በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድርሽኝ በጾመ ፍልሰታ የሚካሄድ ዝክር ነው። አብጽሕኒ ይላል በግዕዙ። አብጽሕኒ እግዝእትየ ማርያም እመቤቴ ድንግል ማርያም ሆይ አድርሽኝ ማለት ነው ቃሉ። መነሻው ጎንደር ስለሆነ ነው እንጂ በመላው ሀገር በኢትዮጵያ ሁሉ ይከበራል። ምክንያቱም የእመቤታችን ፍቅር፣ የእመቤታችን ጾም፣ የእመቤታችን በዓል በኢትዮጵያ በመላው ስለሚከበር፣ ግን በተለይ ጎንደር ላይ በስፋት የሚታየው መነሻው ጎንደር ላይ በመሆኑ ነው። መነሻው በ1703 እስከ 8 ከ1703 እስከ 8 ባለው ወቅት ከጎንደር ነገስታት አንዱ አፄ ዮስጦስ የነገሱበት ወቅት ነው። ከ1703 እስከ 8 እና አፄ ዮስጦስ ጎንደር 44 አብያተ ክርስቲያናት አሉ የተተከሉ። ከነዚያ አንዷ መካነ ስብሐት ልደታ ለማርያም ናት። ይችን ቤተክርስቲያን መካነ ስብሐት ልደታን የሰሩ አፄ ዮስጦስ ናቸው እና የልደታን ቤተክርስቲያን ሰርተው ሲኖሩ ግብር እንዳሁኑ ሳይሆን የስናሩ ንጉስ ወይም ሱዳን ስናር ይባል ነበር በፊት። ሱዳን ለኢትዮጵያ ንጉስ መንግስት ይገብሩ ነበር። በሁሉም በተለያየ ቦታ አሁን እየቀረ መጥቶ ነው እንጂ የኢትዮጵያ ግዛቷ ሰፊ ነው የነበረ እና በአንድ ወቅት በዚያ ወቅት ማለት ነው አፄ ዮስጦስ ሳሉ ቱርኮችና ግብጾች ሱዳኖች ለኢትዮጵያ እንዳይገብሩ ይመክሯቸው ነበርና ሱዳኖች ግብር አስቀሩ እና አፄ ዮስጦስ ያን ጊዜ ይህን ምክንያት በማድረግ ዘመቻ ለመሄድ ተዘጋጁ። ዘመቻ ለመሄድ ሲዘጋጁ የእመቤታችን የቅድስት ድንግል ማርያም ስዕል ልደታ ቤተክርስቲያን አለች። ጽላቱም ስላለ ከዚያ ሄደው ጸሎት አድርገው ተማጽነው እግዝእትየ ማርያም አብጽሕኒ እመቤቴ ድንግል ማርያም በሰላም አድርሽኝ፣ ከሚሄድበት ቦታ በሰላም አድርሰሽ መልሽኝ፣ አድርሰሽ ብትመልሽኝ ጾመ ፍልሰታን በጾሙ እንደሚከበረው ሁሉ እንዲሁ ደግሞ በበዓል በዝክር እንዲከበር አደርጋለሁ ብለው ዘመቻ ሄዱ። ከሄዱበትም ቀንቷቸው ተመለሱ። እንደተመለሱ ወዲያው ጾመ ፍልሰታ ነሐሴ 1 ቀን ሲደርስ ሰራዊቶቻቸውን ሰብስበው የቤተ መንግስቱን ሰራዊት ከህዝቡም እንዲሁ ትላልቆቹን ሰዎች ካህናቱን ሰብስበው ነሐሴ 1 ቀን ጀምረው በሰላም አድርሽኝ ብያት ነበረ። እመቤታችን በሰላም አድርሳ ስለመለሰችኝ እንግዲህ አድርሽኝ እያላችሁ ስለት እንድትሳሉ እንደኔ ይህ የስለት አድርሽኝ በዓል ስለሆነ እንጀምራለን ብለው አፄ ዮስጦስ ንጉሠ ነገስቱ ዝክሩን ጀመሩ። ከሳቸው ቤት ተጀመረ። በመጀመሪያው ዓመት ከሳቸው ቤት ሁሉም እየመጣ ሰራዊቱም እየመጡ እስከ 15 ቀን ድረስ በዓሉ ሲከበር ሰነበተ። ዳቦ ቆሎ እየተዘጋጀ ሻይ እየተፈላ በዚህ ሁሉ ሲዘጋጅ ዳቦ እየተቆረሰ ሲከበር ከቆየ በኋላ በ16ኛው ቀን ሰው ሁሉ ስለት እንዲሳል አሁንም አፄ ዮስጦስ መልእክት አስተላለፉ። እኔ አድርሽኝ ብያት በጣም አድርሳኝ መልሳኛለች፣ እናንተም የዛሬ ዓመት አድርሽኝ እያላችሁ ስለት ተሳሉ አሏቸው። እዚያ ያለው ሰራዊቱም ህዝቡም በአመቱ ሁሉም ተጽፏል። የእያንዳንዱ ስለት ተጽፎ ስለነበረ በአመቱ ኪዳነ ምሕረት ከመድረሷ በፊት
ከዚያው ከበዓሉ ከጾመ ፍልሰታው ውስጥ ማታ ማታ ሲሰበሰቡ ሰንብተው የእያንዳንዱ ስለት ይነበባል። ተነበበ። እዚያ ሁሉም ስለቱን አቀረበ። የኪዳነ ምሕረት ዕለት ዝግጅት ተዘጋጀ። ፍሪዳው ታርዶ፣ በጉ ታርዶ፣ ጠጁ፣ ጠላው፣ ሁሉም ነገር ተዘጋጅቶ ድሃዎች ተጠርተው ሌሎችም ተማሮቹ፣ ችግረኞቹ ሁሉ ተጠርተው ሰፊ ድግስ ተደግሶ ነሐሴ 16 ቀን አድርሽኙ የመጨረሻው በስለት ተጠናቆ እንደገና ለሚቀጥለው ዓመት ደግሞ ስለት አድርሽኝ እያለ ሰው ሁሉ እንዲሳል ተደረገ ማለት ነው። እዚያ ጊዜ ጀምሮ ከ17/3 ጀምሮ እስካሁን እስካለንበት ድረስ በዚሁ በጎንደር ከተማ በገጠሩም ከነሐሴ 1 ጀምሮ ከአንድ በተራ ነው ታላላቅ ሰዎች ቤት ይመረጣል። እዚያ ጎረቤት በአካባቢው ያሉት በራሳቸው ጾመ ፍልሰታን ዳቦ እየተጋገረ ቆሎ እየተቆላ ፍሬ እየተቀቀለ ለጾሙ የሚሆን ምግብ ብቻ፣ የሚያሰክር መጠጥ አይጠጣም። በጾመ ፍልሰታ ጠላም አይጠጣም፣ እንዲሁም ጠጅም አይጠጣም። ሱባኤ ስለሆነ በሱባኤው ይሄ ራሱ ሱባኤ ነው፣ ትልቅ ሱባኤ ነው። በሱባኤው እንዲሁም መዝሙር ነው የሚዘመር። ኦማርያም የሚል መዝሙር አለ፣ የእናቶቻችን መዝሙር። የድንግል ማርያምን መዝሙር የሚነካ መዝሙር አለ። ታምረ ማርያም ይነበባል። የእመቤታችን የንስሐ አባት ባራኪ አለ። አድርሽኙን የሚባርክ ካህን አለ። ታምር ያነባል ስለ እመቤታችን። ከዚያ አያይዞ ከታምሩ መነሻ ሆኖ ከመጽሐፍ ቅዱስ ክፍል ጥቅስ ተጠቅሶ ስለ እመቤታችን፣ ስለ በዓሉ፣ ስለ ጾሙ፣ ስለ ሱባኤው፣ ስለ ሐዋርያት ጾመ ፍልሰታን በተመለከተ ሌላም እንዲሁ ምስጢሩን በማስፋት ትምህርት ይሰጣል። ስብከተ ወንጌል ይሰበካል። ይህ የተደረገ እስከ 15 ቀን ድረስ አድርሽኝ ማህበር ሁሉም አስተዋጽኦ እያደረገ ሲካሄድ ሰንብቶ በ16ኛው ቀን የሁሉም ስለት ተሰብስቦ የኪዳነ ምሕረት ዕለት እንደ ቀድሞ እንደ አፄ ዮስጦስ ጊዜ ዝግጅቱ ተዘጋጅቶ የሚጠሩት ተጠርተው በዓሉ በደመቀ ሁኔታ ይከበራል ማለት ነው እና አሁንም ቢሆን በዓሉ አልተቋረጠም እና የአድርሽኝ እመቤታችን ነው አድርሽኝ ብሎ እንዲሁም ብዙ የሚሳሉ አሉ። እዚህ በአድርሽኝ ብዙ ይደርስላቸዋል። ምሳሌ ትዳር ለመመስረት ያሰቡ ወንዶችም ሴቶችም እነሱ እንኳን ቢያፍሩ ጓደኞቻቸው ይሳሉላቸዋል። ብዙ ጊዜ በዚህ በአድርሽኝ አሁን ከርሞ ወንድሜ ገሌ ለትዳር ቢበቃ ይናደርጋለሁ፣ እህት የገሊት ለትዳር ብትበቃልን ይናደርጋሉ እያሉ ሴቶችም ለሴቶች ይሳላሉ፣ ወንዶችም ለሴቶች ይሳላሉ፣ ሴቶችም ለወንዶች እና ይሄ ደግሞ ብዙ ይደርስላቸዋል። በዓመቱ ልጅ ወልደው ሁሉ አግብተው ልጅ ወልደው ሁሉ እዚያ አድርሽኙም ይመጣሉ። ይህ ሁሉ የእመቤታችን በረከት ስለሆነ ስራ የሌላቸውም እንዲሁ ስራ ለማግኘት ይሳላሉ። ጤና የሌላቸው ጤና ለማግኘት ይሳላሉ። በትምህርት ላይ በዩኒቨርሲቲ ያሉት ፈተናውን አልፈው ለምርቃት እንዲበቁ ይሳላሉ። ሁሉም ይደርስለታል እና የአድርሽኝ በስጋም በነፍስም ይጠቅማል። መሳሉ በጣም እየጠቀመ ነው። ብዙ መካን የነበሩት ሁሉ ወልደው ልጅ እየታቀፉ በዚህ በአድርሽኙ በስለትና በአድርሽኙ ምክንያት ወልደው ልጅ እየታቀፉ ብዙ መካኖች አሉ። እንዲሁ ለትዳርም ብዙዎቹ የበቁ አሉ። ጤናቸውም ታመው የነበሩት የተፈወሱ አሉ። ሀገር ወደ ሀገሬ ትመልሰኛሉም ያገኛሉ። ግን ይሄ የሚሆነው ምንድነው? ከልብ ነው ስለቱ። እንዲሁ ዝም ብሎ አሊባልታ አይደለም፣ ጥርጥርም የለም። አድርሽኝ ተብሎ ሲሳል ሁለት ነገሮች አሉ። ምንድነው? ታደርስኛለሽ ብሎ ከልብ ማመን ያስፈልጋል። ታደርግልኛለሽ ብሎ ነው የሚሳል እንጂ ብታደርጊው አድርጊው ባታደርጊው አይባልም። ክርስቲያን በሚሰራው ስራ ሁሉ ፍጹም እምነት ይኖረዋል።
ሃይማኖት አዳነን ያለው ጌታ እና የብዙዎቹ ይደርስላቸዋል፣ ይደረግላቸዋል። አሁን በሁሉም እየደረሰ ነው። በእቴጌ ጣይቱ ዘመንም ወደ ሸዋ ሂዷል። አሁንም በሸዋም አለ አድርሽኝ እና በተለያየ ቦታ ነው የሚደረገው። እንግዲህ አድርሽኝ እመቤታችን አብጽሕኝ አድርሽኝ ብለው አፄ ዮስጦስ ጀመሩት። ከዚያ ጊዜ ጀምሮ እስካሁን ድረስ በሰፊው ማህበሩ ዝክሩ እየተዘከረ ይታያልና አሁንም ለወጣቱ የምንመክረው ምክር ቢኖር በዚህ በጾመ ፍልሰታ ሱባኤውን ጠብቆ ነው ዳቦና ቆሎ ሻይ በቃ እዚህ ውጭ የሚያሰክር መጠጥ በአድርሽኝ ምክንያት አይጠጣም። ሱባኤ ስለሆነ ፍልሰታ ስለሆነ መዝሙር ግን ይዘመራል። ታምረ ማርያም ይነበባል። መጽሐፍ ቅዱስ ይነበባል። ትምህርት ይሰጣል። ይህ ነው ትልቁ ምግብ። እዚያ በኋላ የኪዳነ ምሕረት ዕለት ግን በ16 ግን የቀረው ምግቡ መጠጡም ያን ጊዜም ቢሆን መስከር አያስፈልግም። ድሃዎችን፣ ችግረኞችን፣ የኔ ቢጤዎችን ይዞ የተዘጋጀውን አብሮ ተካፍሎ መብላት ምጽዋት ስለሆነ ዝክር ስለሆነ በዓል ስለሆነ ብቻንም አይበላም። ብዙ ችግረኞች በመንገድ ላይ የወደቁ ችግረኞች ይኖራሉ። ከሀገራቸው የተሰደዱ ስደተኞች ይኖራሉ። የተጠሙ የተራቡ ይኖራሉ። እነሱን ይዞ በዓሉን ማክበር ይገባል። ይህ ለኢትዮጵያውያን እንግዳ ስላልሆነ እንዲያው ለማሳሰብ ያህል ነው እንጂ አይደረግም ለማለት አይደለም። ኢትዮጵያ ሀገሪቱ የምትታወቅበት ህዝቦቿ የሚታወቁበት እንግዳ በመቀበል አብሮ በመብላት አብሮ በመጣጣት ለታረዘ በማልበስ ለተራበ በማብላት ለተጠማ በማጣጣት የሀገሪቱ ትልቁ ዕውቅና ስለሆነ ይህ ለኢትዮጵያውያን ምንም የሚመከር አይደለም። ብቻ ግን አንዳንድ ምናልባት እንዳይኖር ለማለት ነው እንጂ ኢትዮጵያውያን በዚህ በፍጹም ዓለም ያወቃችሁ ያወቀነ የታወቅንበት መታወቂያ ስለሆነ ይህ ባህል ሊቀጥል ይገባል። እና አድርሺ ማለት ይሄ ነው።